መስላት ነው የምትፈልገው። አያችሁ፣ ሰማችሁ? እኔ ስላ ነው የምፈልገው፣ መስላት ነው የምወደው ስላችሁ በመረጃና በማስረጃ ነው። ለሚጥሚጣ ስራ ካለ እናፈላልግ። ስላ ነው የሚጠቅመኝ። የተባለው ቴንኪዩ ስላ ቅጠሉ ያለውን ነገር ለእኔ ያወራችሁ ነገር ስላለ ከዛ ውጭ ግን መረዳት አልፈልግም። አይሀቭ እጅ፣ አይሀቭ እግር፣ አይሀቭ አይን፣ አይሀቭ ሜንታሊቲ ሰው አልፈልግም። የስራው ወኔዋ ስለያዛት ያስለቀጣል ትችላለች። እንደ ተጨማሪ ከሆነ እሱማ ሁል ጊዜ የተረዳሽ አትኖርም። እሱ ደግሞ ስራ ማፈላለግ ምናምን ደግሞ እዛ ኢትዮጵያ ያሉ ሰዎች ደግሞ ፋንታ ነው ራሱ የሰዎች ፋንታ ነው። ምን አልጌ ነው ምትል? እኔም ከሰማው ዝም አለ። ምን ልሁንላችሁ? ወይ ምን ትሆኑልኝ? ወይ ምን ልሁንላችሁ? እስቲ ንገሉኝ ውዶቼ። ምን እንኳኳል? አሁን ኢጃቤ ለብሼ ምናምን መንዙማ ሳጨበጭብ አያችሁኝና ገንዘብሽ አልቆ ነው ገንዘብ ፈልገሽ ነው የመጣሽ? ስማ አልተቃወምኩኝም አፉን ስላስቆምኩኝ ግን ጀዛከላሁ ይላል። በጣም ምንም 5 ሳንቲም ቫሊዩ ያለው ነጋዴ ስለነበርኩኝ ሳንቲምን መናቅም ወይም ገንዘቡ ትንሽ ነው ማለትም አይደለም። ግን እንደዚህ አይነት ድጋፍ ውስጥም መግባት አልፈልግም። በጣም ይቅርታ፣ መቃወሜም አይደለም። የቻለ ሰው እኔ ሰላም እመልጥልሽ ነኝ መስላት እመልጣለሁ። ማፈላለግ ለምንሆንሽ ስራ እስከምታገኝ ድረስ ስራ እስከምታገኝ ድረስ አንድ ነገር እኮ ብልጥ የያዘውን ይዞ ነው የሚያለቅሰው ይባላል አይደል? ምንድን ነው ልጅ የያዘውን ይዞ ነው የሚያለቅሰው ይባላል። እና በእጅሽ ላይ የሆነ ነገር ይዘሽ ማፈላለግ ያሆንሻል ይሄኛው ማለት ነው። ስራውንም ካገኘሽ በኋላ እስከተወሰነ ጊዜ ድረስ ሞቲቬሽን ያግዝሻል አንዳንድ ነገር። ከዛ አንጻር ነው ስራውንም አስተካክለሽ ሰየውን ይፈለግልሻል። ግን ስራውንም ሳይኖርሽ ምንም ሳንቲም ሳይኖርሽ ከሚሆን ሳንቲሙን ይዘሽ ስራውን መፈለግ ይቻላል። ጀዛከላ ግን ያንን ለማድረግ ወይ ላስበት ይሻላል። ሜሴንጀር ላይ እኔ ያለው ሜሴንጀር ላይ ስጨርሽ ስታስይበት አውርተን አስቀምጪልኝ። ተቋርጦብኝ ነበር ወደኋላ መልሽልኝ። አልሰማሁም። እዚህ በቃ ይበቃሻል። በእውነት አልሰማሁም። የእነሱን እንጂ አንቺን አልሰማሁም። ይበቃሻል። እኔ ፍቅር እኔ ከወንድሞች አላልፍም፣ ከአብላሂም አላልፍም። እኔ ከአብላሂም አላልፍም። ኢቨን ኢፍ ማለት ነው እንደዚህ አይነት ነገር ውስጥ ከምገባ ከአሲያ አላልፍም። አሲያ አለች እህቴ አይደለ? እሷን መጠየቅ ይችላል። በጣም መልካም ሴት ነች። በጣም ጎበዝ ሴት ነች። በዳዋ በምንም አንደኛ ጀግና የሆነች ሴት ነች። እሷን መጠየቅ እችላለሁ። ከእስማኖቪች አላልፍም፣ ያኔ አላልፍም። እዚህ ጋር ሚዲያ ላይ ወጣ ሊንዳ ለብል ብላ ነው ልትሞቱ ነው እንዴ ወገን? ስላ ነው የምፈልገው፣ መስላት ነው የምወደው። እኔ ስላ ነው የለመድኩት። ከ14 ዓመቴ ጀምሮ ስሰላ ነው የኖርኩት። ስላ ነው የምወደው። ኢቭን በጣም የከፋ ሆኖ ከባሌም የከፋ ሆኖ ደረጃ ደልሼ ቢሆን ኖሮ ወንድሞች፣ እህቶች፣ ጓደኞቼ ከጎን ያሉ ምን አልጊ ነው የምትሉኝ? እየመጣችሁ ለብል ብለሽ ነው ተሸክማችሁት ዙሉ ብሉን። እኔ አልፈልግም። ስላ ግን እንስላ ወገን፣ ስላ ሰልተን እንግባ። ዋናው ጤና ነው። ማንም ሰው ይውላችሁ፣ አንድ ነገር ልንገራችሁ። ለስላ ማለት ነው ለስላ ላሳያችሁ። ለምን አላሳያችሁ ሞዶች? ለስላ እናንተ አሁን ያኔ ይሄንን ገንዘብ እኔ ተለጅና ሌላውን ነገር ደግሞ እኛ አለን ምናምን ብለው ሲያበሉኝ ለስላ ነው የምላችሁ። ለስላ እኔ ለማሸማቀቅ መስሏችሁ እናንተ እኔ ሊንዳን ያሸማቀቃችሁ መስሏችሁ እንደዚህ ካኪ ስሸጥ ያለበትን ማለት ነው እንደዚህ ካኪ ስሸጥ ያለበትን አውጥታችኋል። እልግጥ ነው 10 ብል 20 ብል ካኪ ሸጫለሁ። ግን መስላት ስለምወድ ነው የሸጥኩት። ከሰው መጠየቅ ስለማልፈልግ ኦኬ፣ ስለማልፈልግ ብቻ ይኸው ሸጫለሁ። ምን ይሁን አዎ ልክ ነው። ላይክ እንደዚህ
እንደዚህ 30 ብል ምናምን የሚከፈልበት እንደዚህ ቦታ ላይ ለ10 ለምናምን ሆኜ ከለዩ ሰፈር መልካቶ ተኝቻለሁ። በቀን 30 ብል ምን ይሁን ምናምን ነው የምትሉት? ምን ልሆንላችሁ ነው? ከዛም ደግሞ አልሐምዱሊላህ ባሌም ጓደኞቼ ምናምን ሆኖ ደግሞ እንደዚህ ደግሞ ተከላይቼም ደግሞ ገብቻለሁ። ከዛ በኋላ እናንተ አይናችሁ እያየ ማለት ነው። እንደዚህ ካኪ ስሸጣለ ካኪ እየሸጥኩኝም ደግሞ አላለፍኩም። እንደዚህም ደግሞ ቤት ተከላይቼ ገብቻለሁ። ምን ይሁን ምን ይሁን ነው የምትሉት? ለምንድን ነው የመጣችሁ ብል ብል ብል? ምናችሁ እንደሚያማችሁ አላውቅም። የኔ ወዶች ታከሙ፣ እሺ ታከሙ። እውነት ህመም ካለ ታከሙ ልላችሁ የምችለው እሱን ነው። ከዛ ውጭ ግን ማለት ነው እየመጣችሁ ኮመንቴ ላይ እየመጣችሁ ኢንቦክሴ ላይ ለብል ብለሽ አትበሉ። አልፈልግም ብዬ መልስ ሰጥቻለሁ። ተቋም ተብዬ እምቢ ብያለሁ። እንሰብስብ ተብዬ እምቢ ብያለሁ። አልፈልግም ብያለሁ። ሁሉንም ስብስቡንም አልፈልግም፣ ተቋሙንም አልፈልግም ብያለሁ። በቃ አለቀ። እሺ ብዬ መሰብሰብ ነበረበት። ውዶቼ ነበረበት። እስቲ ንገሩኝ። እሺ ብዬ መጥቼ እንደዛ ማለት ነበረብኝ? ምን አልጊ ነው የምትሉኝ? ለምን አትት እንሄድባቸዋለን በደንብ ነው። ፎቶዬን እየለጠፉ ከዋሂድ ንግግል ጋር ብል ብላ አላንዳችሁ ብል ብላ ኢና ሊላህ። እኔ ወላሂ እንደማውቃቸው እንደ አብላሂማ አሲያ ለምሳሌ አውቃታለሁ። አልሐምዱሊላህ ወላሂ ለአዚም። ማን ነው ደግሞ እስማን ሀሰን ከነሱ አላልፍም እኮ ወላሂ። ቤት ተከላይቶ ለመውጣት የሆነ ከነሱ አላልፍም ወላሂ አላልፍም። ሚዲያ ላይ መምጣት አይጠበቅብኝም። እህቶቼ ናቸው፣ ወንድሞቼ ናቸው። ከነሱ አላልፍም። ምንድን ነው ሚዲያው ላይ ማላገብ የፈለጋችሁት? እኔን ተናግሎ ከሆነ ዋሂድ ጠይቁት። ሊንዳን ነው ወይ ብል ብላው ሰልመው ስላልቻሉ አሁን ከፍለዋል ጭንብላቸውን ገለጥንባቸው ብሎ የተናገለው እኔን ከሆነ ጠይቁት። አዎ ሊንዳን ነው ይበላችሁ፣ በአፉ ይበላችሁ። ይኸው ሰምታችኋላ። ሌላ የተናገለው ሰው ካለ የኔን ፎቶ እየለጠፋችሁ ይዛችሁ አትዙሉ። አልፈልግም። እኔ ምኑኝ ነው የምትሉኝ? ተቀበይና አንቺን ላይሆን ይችላል። ኤግዛክትሊ እኔ እኮ የሚገልመኝ ማለት ነው እዚህ ጋር ያሉ ሰዎች የሚናገሉት ንግግር ነው የሚገልመኝ። እናንተ ተከታዮቹ ናችሁ እኮ የምታሞቁት ማለት የምታባብሱት እናንተ ናችሁ፣ ማንም አይደለም። ምን አልጊ ነው የምትሉኝ? አላቅም ወላሂ። ግን ብቻ አላልፍም። እኔ ባልፍ ማለት ነው ከባሌ ባልፍ ጓደኞቼ ባልፍ ምናምን እንጢቅ ቢን የለን ነበር ሆነው፣ ግን ከነሱ አላልፍም። ወላሂ ከነሱ አላልፍም። የፈለገ ቢቸግለኝ ከነሱ አላልፍም። አንድ የምናግላችሁ እውነት እሱ ነው። ከዛም ለኛ አይችል በጣም መልካም ሰዎችን እኔ እስልምና ውስጥ ገብቼ አብላሂማን፣ ሀሰኖን፣ አሲያን፣ ኡስማኖቪችን ምናምን በጣም መልካም ሰዎችን አውቄበታለሁ። ከእነሱ ማለት ነው አላልፍም። እዚህ ሶሻል ሚዲያ ላይ መጥቶ ትልፍ የሚያስበላኝ፣ የሚያስጠይቀኝ፣ የሚያሰበስበኝ አንዴ ታመሜ እኮ አልተኛውም ወገን፣ ታመሜ ተኝቼ አቅም አቶኝ መነሳት ባልችል ምናልባት እልዱኝ ብዬ ልመጣችል ይሆናል። ግን ደግሞ አልሐምዱሊላህ ታመሜም ደግሞ እናንተ ጋር አልመጣሁም እኮ ወላሂ ለአዚም ታመሜ አልመጣሁም። ብቻ አላውቅም። ግን ከዚህ በኋላ ግን ኢንቦክሴ ላይ እንደዛ አይነት ነገር እዚህ ኮመንቴ ላይ እንዳትጽፉ። ወላሂ ለአላህ ብዬ ወዳችኋለሁ። ከዚህ በኋላ እዚህ ቦታ ላይ ብትጽፉ ብሎክ ነው ማደልጋችሁ።
እስከዛሬ ላይክ እንደዚህ ማስለጃ አውጥቼ ምናምን አሰምቻችሁ አላውቅም አይደለ? በአፌ ነው እኔ አልፈልግም ብያለሁ ምናምን ላይክ ከወንድሞች ጋር ያወላሁትን ወሌ አምጥቼ አደባባይ ላይ ማስጣት ስለማልፈልግ፣ ግን ከዚህ በላይ ክብል የሚነካ ነገር ግን ደስ አይለኝ። አሁን በጣም ፈልዘን ክብል እያጣችሁ ነው። ወላሂ ላዚ በጣም ክብል እያጣችሁ ነው። ሰው እንዲህ ፈልዘን መጥቶ እንዲናገራችሁ ትፈልጋላችሁ። እኔ አልፈልግም። አሁን ከወንድሞች ጋር እንደዚህ ተሰባስቤ ያወላሁትን ንግግር ሊከልድ ይዤ መጥቼ ማሰማት ነው አልፈልግም። ከወንድሞች ጋር የተጻጻፍኩትን ጽሁፍ ምናምን ይዤ መጥቼ ማሳየት አልፈልግም። እኔ ወንድሞቼ ናቸው፣ በላይ ለላ እስከ መጨረሻ ወንድሞቼ ናቸው። ነገ ጠዋት እኔ የሆነ ነገር ብሆን ቀድሞ ሊደርሱ የሚችሉት እነሱ ናቸው። ሺህ ቢጠሉኝ ማለት ነው። ሙስሊም እህታቸው እስከሆንኩኝ ድረስ ግዴታቸው ነው፣ እኔም ግዴታዬ ነው። ስለዚህ ምን ይሁን ነው የምትሉት ነው? ላይክ ባፌ ነገልኳችሁ አልገባም አላችሁ። አሁንም ሌላ ወሊያችሁን ቀጥሉ። አሁንም እንደዚህ አይነት ሌሎች ማስለጃዎች እያመጣው ለጥፍላችኋለሁ። ማባላት ነው የምትፈልጉት እናንተ፣ ሰው ከሰው ማባላት፣ እንደዚህ ማገናኘት ነው የምትፈልጉት። እኔ ደግሞ አልፈልግም። የወንድሞች የእህቶች አይብ ይዤ መጥቼ እዚህ ጋር ማውጣት አልፈልግም። ይሄ ስነ ስርዓት እኔ አላደግኩበትም። ክርስትና ላይ ሆኜ አላደግኩበትም። እስልምና ላይ መጥቼ ይሄ ስለምግባል እንዲኖረኝ አልፈልግም። የማልፈልገውን ባህል እየሰጣችሁኝ ያላችሁት፣ የማልፈልገውን ማለት ነው። የማልፈልገውን ባህል እየሰጣችሁኝ ያላችሁት። ስለዚህ አድቡ፣ እንከባበል። አመሰግናለሁ። እልግቤ ይቅልታሽ ስሜታዊ ሆኜ ቀጤ ሂጅበት። አይ በቃ አትንኳት ነው በአጭሩ፣ አትንኳት እያልኩ ነው እኔ ራሱ። ተዋት በቃ፣ ትኖርበት፣ ትስራበት። ከቻላችሁ ስላ ብለን እንስላ ወገን። ስላ መስላት የምትችሉ ሰዎች ስላ ብለን እንስላ። በስላ ነው መተጋገዝ ያለብን። ስላ ነው የሚያስከብለው። አስባችሁታል? ሰልቼ የሆነ ቦታ ላይ ተቀጥሌ መክፈል ግዴታ እስከሆነ ድረስ ይከፍለኛል። እኔም በጉልበቴ ነው የምሰላው። ኦኬ፣ በጤና ሆኜ ነው የምሰላው። አንዴ አሁን እኮ ሊንዳ እንዲህ ስላ ምሳላቸው ሰዎች ወላሂ ላቲብ የምለኝ ነው። እኔ አሁን ነጋዴ ነኝ። ስላምሰላቸው አለ ሊንዳ ሶሻል ሚዲያ ላይ ምንድን ነው የሚሉሽ? የዛሬ 9 ዓመት የዛሬ 8 ዓመት እኔ ነጋዴ ነኝ። እኔ ቲክታክ ላይም ስታቁኝ ነጋዴ ሆኜ ነው የሚታቁኝ። አጥቼ ገልጥቻ አይደለም የሚሰራ ሰው ነጋዴ ሆኜ ነው የምታቁኝ። አብሬያቸው አሁን ንግድ ምሳላቸው ሰዎች ሊንዳ ምንድን ነው ሶሻል ሚዲያ ላይ ፎቶሽ እየለጠፉ ብል እንዴ በስላ ውስጥ ዱቤ ትወሳሰዳላችሁ፣ እቃ ትቀያየላላችሁ ምናምን እኮ። አንዴ አላማችሁ ምንድን ነው? ወዳጅ ለማሳጣት ነው እንዴ? ወይስ ምንድን ነው? ሰልቼ እንዳልበላ ለማድለግ ነው? እናንተ ጋር መጥቼ እዚህ ጋር ቁጭ ብዬ ላላህ ብላችሁ ወልዱኝ ገንዘብ አጥቻለሁ ብዬ እጄ እንደዘለጋ ነው የምትፈልጉት? ያ ነው የሚያስደስታችሁ? የምታለጉትን አታውቁም እንዴ? እህት ወንድም መልዳት ጥሉ ነው በእስልምና። እኔ እህታችሁ ተቸግሌ አይታችሁ አትለፉኝ እልዱኝ ብዬ እጄን ዘልግቼ እንደጠይቃችሁ ያ ነው የሚያስደስታችሁ? ያ ነው የሚያስደስታችሁ? አላቅም። ወላሂ ራዲ በምልኝ ነው። ልክ ስላ በምሰላበት ሰዓት አሁን ስላ ወጥቼ የሆነ ምናምን እዚህ ቲክታክ ላይ ስላ ላይ ነኝ ምናምን ሴቴምበል ገባ ስል ፎቶዬን እየለጠፋችሁ የዋሂድን ንግግል ጨምላችሁ ብል ምናምን ፈልገው ነበር የመጡት። አሁን ጭንብላቸው ተገለጠ። መላጣችሁ ይገለጥና ምን አልጊ ነው የምትሉት? ሰው ሰልቶ መኖር አይችልም? ሰልቶ መብላት አይችልም እንዴ? በጣም ብዙ እህት ወንድሞች አሉኝ። እኔ እንዴ ምን አልጊ ነው የምትሉኝ? እኔ ችግር የለብኝም። ስላይን አቁሜ እመጣና አካውንቴን ለጥፌ ላላህ ብላችሁ እልዱኝ እላችኋለሁ። እኔ ችግር የለብኝም። እምፈላሽንም ይዘ ይመስሏችሁ ነው? እኔ ያቅተኝ እጅግል አይኑ ላይ ጤናዬ የሆነ አካለ ስንኩል ምናምን ልሁን ጤናዬ ጓደል እንጂ ሼም አይዘኝም። ወላሂ ለአዚብ እንዳታስቡ። መጥቼ ፊት ለፊት ጠይቃችኋለሁ። ግን አሁን አልሐምዱሊላ እጅ አለኝ፣ እግል አለኝ፣ አይን አለኝ፣ ጭንቅላት አለኝ። ኦኬ ሰው ስለዚህ መስላት እችላለሁ፣ መስላት እችላለሁ። ኢና ሊላህ
ስለዚህ ላይክ የሆነ ሌላ ነገር አታስመስሉት። አሁንም ላይክ የሆነ የሰዎችን እንደዚህ የተነጋገልኩትን የድምፅ ሊከልድ ምናምን የሆነ ሜሴጅ እንዳወጣ አታድልጉኝ። አልፈልግም። እኔ ሊከልድም አድልጌ ሲይዝ ማለት ነው ሲይዝ ፈልጌው አይደለም ያስኩት። ወላሂ ላዚ ፈልጌው አይደለም። ግን ይሄንን ሲባል እኔ ወጥቼ ካኪ በምሸጥበት ሰዓት እናንተ እዚህ ጋር ገብታችሁ ነው እኔ መስላት እችላለሁኝ። አይ ነው በቃ ያለሁበት ቤት ይሄ ነው፣ ጣሊያው ይሄ ነው አውቃለሁ። ግልግዳሽ እናሰላልሽ እንዲናሰ እያላችሁ ሜንታሊ ዳሜጅ ለማድረግ ኮመንት ስትጽፉ ነው። አያስፈልገኝም። ያለሁት የሰው ቤት ነው። አያስፈልገኝም። እንደዚህ አይነት ቦታ ብተኛም እንደዚህ አይነት ቦታ ባድልም እንደዚህ አይነት ቤት ውስጥ ብኖልም አልሐምዱሊላህ ጤና አለኝ መስላት እችላለሁ ብዬ ነው መልስ የሰጧችሁ። አዋጡልኝ አይደለም ያልኳችሁ። ያኔ ጀምላችሁ ብል ስላላችሁ ሊከልድ ላደልገው ቻልኩኝ እንጂ ይሄንን ነገር ወላሂ ልአዚም እኔ ማንንም ሊከልድ አልወድም። ሀላ ማሌክ አልወድም። በቃ አንድ ሰው በውስጥ መጥቶ ሲያዋላችሁ ከእናንተ ጋር ለማውላት በቃ እናንተን ራሳችሁን አውልቶ ለመሄድ ነው እንጂ የሆነ ማስለጃ ይዞ ለማስቀመጥ አይደለም። ያንን ከተፈለገ እኮ ሚዲያ ላይ ማውላት ይቻላል። ህዝብ የውቅልን አይነት ወሌ ከሆነ ሚዲያ ላይ መነጋገል ይቻል ነበር እኮ። ሰው በውስጥ የሚያወላው እኮ ላይክ ኦኬ እህት ነኝ ወንድም ነኝ ተባብሎ ነው። ይሄንን ሁላ ተንኮል እንዳደለግ ያደለጋችሁኝ እናንተ ናችሁ። ወላሂ ለአዚም እናንተ እኔ ሊከልድ ማድለግ ላሱ አልወድም። ኢና ሊላህ አለኔ አላህ ሂዳ ይስጣችሁ። ከዛ ላይ ጀምሎ ግን ቤቴ ላይ ብል ብላችሁ የምጽፉ ሰዎች ብሎክ ነው ማደልጋችሁ። ፍምስና ፈልገሽ ነው እንደዚህ ፈልገሽ ነው ቲክታክ ላይ ፌመስ መሆን ፈልገሽ ነው ፎሎ ፈልገሽ ነው። እንኳን ደግ አደለኩ እንኳን ፈለግኩኝ ተጽዕኖ ፈጥሬባችኋለሁ። ዛሬ አይደለም ድሎ ገና ተጽዕኖ ፈጥሬባችኋለሁ። ሳልሰልም በፊት ተጽዕኖ ፈጥሬባችኋለሁ። ቢኮዝ ከሰለምኩኝ በኋላ ኢጃቤን ሳወልቅ እናንተ ምን አደለጋችሁ? ድሎ ላይቤ ላይ እማዋላቸውን ወሌዎች ሊከልድ አድልጋችሁ የያዛችሁትን አወጣችሁ። ገና ከድሎ ጀምሎ ተጽዕኖ እንደምፈጥል ታውቁት ነበር። ጀግና ሴት እንደሆንኩኝ ታውቁት ነበር። በቃ ለቀ እኔ የታየኝ ጀግንነቴ ነው። ስሳደብም ሊከልድ አድልጉኝ፣ ስጨፍልም ጉዳይ አይደለም። ግን ነገ መጥቼ ተጽዕኖ ልፈጥልባችሁ እንደምችል ታውቁ ነበር። ዳትስ ዋይ ሊከልድ አድልጋችሁ ያዛችሁ። ልክ እኔ ሂጃቤን ስፈታ ሙስሊም አይደለችም ብላችሁ ተነስታችሁ ለመጮህ የተመቻችሁ። ዳትስ ዋይ። ስለዚህ ከድሎ ጀምሎ ታውቁኛላችሁ ማለት ነው። ከድሎ ጀምሎ ታውቁኛላችሁ። ቲክታክ ላይ ከድሎ ጀምሮ ታውቁኛላችሁ። ጌምም ስጫወት ይሁን ሳብድም ይሁን ምንም ሳደልግ ቢሆን ከድሎም ጀምሮ ታውቁኛላችሁ ማለት ነው። ተጽዕኖ እንደምፈጥር ታውቁታላችሁ። አሁንም ተጽዕኖ እየፈጠልኩባችሁ ይሄዳለሁ። አልሐምዱሊላህ በሰው አይደለም በአላህ እገዛ ግን እኔ ገና ከፍላለሁ። በአላህ እገዛ ገና ከፍላለሁ ኢንሻአላህ። እኔ የታመንኩት ይሄ ሸክላ ወይ የሚፈልስ ወይ የሚወድቅ ወይ ደግሞ የሆነ ተኝቶ የሚነሳ ምናምን የሆነ የሚበል ምናምን የሚላመድ ዳዴ የሚል ምናምን አይደለም። እኔ ማመልከው ይና መግለጽ የማልችለው በጣም የሚያስገለመኝ በህይወቴ አንድ አላህን ነው ማመልከው። ስለዚህ ለእኔ በህይወቴ በሙላ እያስገለመኝ ነው የሚሄደው፣ እያስደነቀኝ ነው የሚሄደው። ኢንሻአላህ ወላሂ በእናንተ ሳይሆን በአላህ እገዛ ገና ከፍላለሁ። ገና ማለት ነው እንዴ። እናንተ እኮ በዚህ ሁኔታ ነገ ጠዋት እኔ በሆነ ነገር የሆነ ነገር አግኝቼ የሆነ ቦታ ላይ ብቀመጥ እኮ እኛ እኮ ነን እዚህ ላይ ያወጣናት የምትሉ ሰዎች ናችሁ። ምንም ቫሉ የላችሁም። በህይወቴ የምነግላችሁ ነገር ቫሊዩ ለስ ናችሁ። በእኔ ህይወት እናንተ ቫሊዩ ለስ ናችሁ። አላቃችሁም። ቫሊዩ አለን በሊንዳ ህይወት ውስጥ ብላችሁ እንዳታስቡ። በላይ ለላ እህቶቼ ወንድሞቼ ናችሁ፣ ግን ቫሊዩ ለስ ናችሁ። አላቃችሁም። እናንተ ናችሁ እኔን የምታውቁኝ በቪዲዮ ስለምታዩኝ ቪዲዮ ገልጬ ስለማወላ እና እናንተ ታውቁኛላችሁ። እኔ ግን እናንተን አላቃችሁ። ስለዚህ ቫሊዩ ለስ ናችሁ። እህት ወንድሞቼ ናችሁ፣ ግን አላቃችሁ። ኦኬ አላቃችሁ። ስለዚህ ስለማላቀው ስለ እናንተ ልጨነቅ ፈልዘላስ ምናምን አልችልም። ምናልባት እናንተ ባቃችሁ ኖሎ እኔ ታመሜ ሆስፒታል የተኛው ሰዓት አስተማሚ ባጣው ሰዓት እናንተ ብታውቁኝ ኖሎ ትመጡልኝ ነበር፣ ትደርሱልኝ ነበር። ኦኬ ተጠይቁኝ ነበር፣ ታስታምሙኝ ነበር። ስለዚህ ላይክ የሆነ እንደማውቃችሁ የሆነ ስለ እናንተ ግድ የሚሰጠኝ ምናምን አልጋችሁ አትውሰዱት። አላቃችሁም ውዶቼ፣ ቫሊዩ ለስ ናችሁ። ይህ ምንም
በስላ አንገናኝ፣ በህይወት አንገናኝ፣ በምን አንገናኝ፣ በምንም አንገናኝም። እኔ ማቃቸው እኔ አይቻቸው የምቀልባቸው እማወላቸው ስለምንም ነገር ላይ ላማክላቸው የምችላቸውን ሰዎች አውቃቸዋለሁ። እናንተ ግን አላውቃችሁም። ስማችሁን ቀይላችሁ በእስልምና ስም ትመጣላችሁ። የእስልምና ስማችሁን ቀይላችሁ በክርስቲያን ስም ትመጣላችሁ። ይሄ ዝብዝግዝግዝግዝግ ያለ የሚዲያ ህይወት የምትኖሩ ሰዎች ናችሁ። ላውቃችሁ አልችልም። ኮመንታተሮች እንዳውቃችሁ አጠብቁ፣ እንዳውቃችሁ አጠብቁ። የሙስሊም ስም አልጋችሁ እዚህ ጋር ሌላ ነገር ትጽፋላችሁ። የክርስቲያን ስም አልጋችሁ ደግሞ እዛ ጋር ሌላ ነገር ትጽፋላችሁ። ምናችሁም የሚታወቅ ምናችሁም ይሄ የሆነ ነገራችሁ የሚታወቅ አይደላችሁም። ስለዚህ እኔ የማውቀው የቀለብኳቸው እማወላቸው ራሳቸውን የገለጡ ቀልበው ያወሉኝን ነው ላውቃቸው የምችለው። ቫሊዩ ልሰጥ የምችለው ለእነሱ ነው። ቫሊዩ ያለኝ ለእነሱ ነው። ይሄ ማለት ንቄያችሁ አይደለም፣ ወይም ደግሞ የሆነ ነገር ብያችሁ አይደለም። ግን አንተዋወቅም። ካልተተዋወቅን ደግሞ መታውን ያለው ዋችሁ አላስ። ስለዚህ እየመጣችሁ በየኮመንቱ ብል እንዴ ቤተሰብን መጣ ሊንዳ ምንድን ነው አስለጅን እስቲ እንደዚህ እያየን ነው። ለምሳሌ እኔ አሁን ቤተሰብ ጋር ነኝ ያለሁት ነው ቤተሰብ ጋር ነኝ ያለሁት። ቤተሰብ ጋር ለሆኜ የእናንተ የምትለቁት ቪዲዮ አይተው ፋሚሊ እንዴ ብል ሰጥተውሻል እንዴ ምን ጀምለሽ ነው የተቀበል አካውንት ሺት ታይታ ብዬ አካውንቴ ሁላ ታይቷል። ቤተሰብ ጋር ነው የምላችሁ። አካውንቴን ላይ ታውታል። ምንድን ነው ሚዲያ ላይ የሚወላው? አሀ እና ምናችሁን ነው የሚያማችሁ? ማን ጋር ለሀቅ እንዳለ ማን ምን እንዳለው አታውቁም። ሀቅን የሚያውቅ አላህ ሱብሃነሁ ወተዓላ ብቻ ነው፣ ማንም አይደለም። የሰውን ልብ የሚያውቀው የሰውን አስተሳሰብ የሰውን አይምሎ መጠን የሚያውቀው አላህ ብቻ ነው። ከዛ ውጭ ሁላችንም ሻለኞች ነን፣ እኔን ጨምሮ ሻለኞች ነን። ወላሂ ላዚም እንደው ከደግነታችሁ ሻላችሁ እየባሰ ነው። የሆነ እኔ ላይማ ተነስታችሁ ዝመቱ ያላችሁማ አለ እታከሙ። በእውነት የሆነ እኔ ላይ ተነስታችሁ እንድዘምቱብኝ የሆነማ አላችሁ። የሆነ እኔ አላቅም። ወላሂ ላዚም ስለዚህ ለምን አታልፉም ነው? እለልታችሁ ቢሆን ሰታችሁ ቢሆን አድልጋችሁ ቢሆን ነው እብኒፍ እኔ ጠይቂያችሁ እኔ ጠይቂያችሁ እልዱኝ ብያችሁ እናንተ ኖ አንለዳም አጭበል ብላናለች ሊንዳ ብላችሁ አውልታችሁ ቢሆን በጣም ጥሩ ነበር። ያስኬዳል። ሊንዳ ገንዘብ ጠይቃ ነበር፣ ከዛ ግን አልተሳካላትም ማለት ትችሉ ነበር። ቢካዝ እኔ ላሴ ስለጠየቅኩ ግን አልጠየቅኩም። ኦኬ አልጠየቅኩም። ገንዘብ አሰባስባችሁ ሰጣችሁኝ ቢሆን ኤግዛክትሊ ማለት ትችሉ ነበር፣ ግን አልሰጣችሁኝም። እንዳልኳችሁ ነው። እኔ ለአልፍ አልችልም። ከባሌ አልፌ ተልፌ ከጓደኞቼ አልፌ ተልፌ ሚዲያ ላይ እንኳን ካወቅኳቸው ከነ ኡስታዝ አብዱላሂማ ከነ ሀሰን ከነ አሲያ ላልፍ አልችልም። ከማውቃቸው ከምቀልባቸው ልቀልባቸው የምችለው እነሱ ነው። ከነሱ ላልፍ አልችልም። ወላሂ ላዚ አላልፍም ከነሱ አላልፍም። ስለዚህ አድቡ ወገን፣ እንከባበል። ከዚህ በኋላ መታችሁ ብል ይብላችሁ ነው የምላችሁ። ወላሂ እንደዛ ነው የምላችሁ። ስለዚህ እንከባበል። መከባበልን የመሰለ ነገር የለም። አደባችሁን ያዙ። በአናትሽ ተተካይ። እኔ ቃሌ እንደማላጥፍ እኮ ማለት ነው። ትላንት ከትላንት ወዲያ ካልድ ልኬልሻለሁ አይደል? አሸነፍሽ ብዬ እዚሁ ላይ ካለኝ እሰጣለሁ፣ ከሌለኝ የለኝም። ካጣሁ አጣሁኝ ነው። ሙሉ ከተማውን መብላት ጠፋ። ካጣሁ አጣሁኝ ነው። ከሌለኝ የለኝም ነው። አላስመስልም። ማስመሰል አልወድም፣ አልፈልግም። ውዶቼ ሀላም አሌክ ማስመሰል እኔ የምችለው እብን ታምሜ እብን የሆነ ነገር ሆኜ እብን ላይክ እንደዛ አይነት የሆነ ችግር ላይፍ ስታይል ውስጥ ሆኜ እንኳን ሳቄን ነበር የምሰጣችሁ። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ፈገግታ ሱና ነው ብሏል። ምንም ባይኖላችሁ ፈገግታን ስጡ ብሏል። ፈገግታዬን የሰጠኋችሁ እኔ
ነው ያ ፈገግታ የሰጧችሁ ፈገግታ ስላለ ያ ፈገግታ ላይ እናንተ ችግር አለ ያ ፈገግታ ላይ የሆነ ነገር አለ ብላችሁ ኤክስፔክት ማድረግ አትችሉም። ቢኮዝ ፈገግ ብዬ ነው እናንተ ጋር ልመጣው ያለኝ ፈገግታ ነው ፈገግ ነው ልል የምችለው። እንዳለቅስ አትጠብቁ። ባለቅስ እንኳን ላለቅስ የምችለው አላህ ፊት ብቻ ነው። ማንም ፊት አላለቅስም፣ ሰው ፊት አላለቅስም። አላህ ፊት ግን አለቅሳለሁ እኔ። እንዴ ምን ሆናችሁ ነው? በቀን 5 ጊዜ ሰላት ስሰግድ 5ቱንም ጊዜ ብልበት እኝኝኝኝ አልሽብኝ አለቀሽብኝ ዘልበይ የማይለኝ አላህ አለ። ታውቃላችሁ? ዘልበይ አልፈልግም ምናምን ሂጂ እያለቀሽብኝ ነው ምናምን ምን ላልግሽ ከዚህ በላይ ምናምን ብሎ የሚያማልል የሆነ ሲፈልገው ደግሞ መጥቶ የሚያመናጭቅ ምናምን እኮ አይደለም የማመልከው። እንዲህ ሁሉን ቻይ የሆነው ጋለሁ ሂጄ ላለቀስ የምችለው እናንተ ሰዎች ናችሁ። ሁሉንም ልችሉ አትችሉም። ሁሉንም አክሰፕት ልታደልጉኝ ሁሉንም ሰፖርት አትችሉም። አላህ ነው ሰፖርት ሊያደልገኝ የሚችለው ሊችለኝ የሚችለው እሱ ነው። ሁሉን ቻይ የሆነው እሱ ነው። እዚህ ተውኝ። አሁንም እኔ አጠቃልዬ ስነግላችሁ ወገን ኢጃብ ለብሼ አሁን ላይ መንዙማ ምሰላው ስለቻልኩኝ ነው። ባልችል እናንተ በእኔ ጫማ ውስጥ አይደላችሁ። ባልችል ካልቻልኩኝ እየጨፈልኩ ልመጣ እችላለሁ። ስለቻልኩኝ ነው ኢጃብ ለብሼ እየመጣ ያለሁት። ካልቻልኩኝ ኢጃቤን አውልቄ ልመጣ እችላለሁ። ማናችሁ እናንተ በእኔ ነፍስ እያ ሊጠይቀኝ የሚችለው እኔን ነው። አላህ ሱብሃነሁ ወተዓላ እኔን ነው ሊጠይቀኝ የሚችለው። ቢጠይቀኝ እንኳን እኔን ነው የሚጠይቀኝ፣ እናንተን አይደለም። ሰውን በኢጃብ በምናምን ኢማኑን ለመለካት አትሞክሉ። የኢማናችሁን ደረጃ ከፍ የሚበል ዝቅ ሊያቅ የሚችለው አንድ አላህ ሱብሃነሁ ወተዓላ ብቻ ነው፣ ማንም አይደለም። እኔ በማሳያችሁ ነገር እኔን ጄጅ ልታደልጉኝ ትችላላችሁ። ጄጅ በምታደልጉኝ መጠን ግን እንደምትመለከቱት ብዙ ብር ያለው ተቋም አይደለም። ግን 7,000 የቤት ኪራይ 3,000 2,000 ደግሞ የቀለብ 1,000 ትራንስፖርት አድርጎ 7,000 ለ6 ወር ያክል በየወሩ ይገባላታል። ይጠቅማታል። ምናልባት በየወሩ 7,000 አንቺ ራስሽ ያ ነገር ቤት ኪራይ ምናምን ነገር ካለ ማለት ነው። ከሰኞ ከነገ ጀምሮ ስልኳን ሊንዳ ታስቀምጭልኝና የተቋሙ ሂሳብ ሹማ አለ እሱን ነግረውና ሄዶ ቤቷ እንትን ይላታል ማለት ነው። ኢንተርቪው ያደርጋታል። ያ ኢንተርቪው የሚደረገው ነገር ያው ህዝብ ጋር አይደለም የሚወጣው። እኛ በውጭ ያለነው ሰዎች አለ እናንተ ሙአት አለባችሁ እሱ ጉዳዩ ማለት ነው። ሪሊ ነው ወይ የሚለውን ነገር ማየት አለበት። እሱ ለእንትን ነው ያው አዝ ፕሪንሲፕል እንደ ህግ ነገር ስለተቀመጠ እንጂ አሁን ነገራችሁ ማለት ነው። ኢንሻላህ ስልክሽን አስቀምጭልኝና አለታይ ሊንዳ ማለት አጨቅጭቁኝ እኮ ነው ያልኩት። ፈቃደኛ ኮንሽ ማለት ነው። ከሀሰን ጋር ብንነጋገር ደስ ይለኛል። ፈቃደኛ ኮንሽ ዘቂው በቃ አትሉኝም? ልዝጋው ላቁመው ማለት ነው። አይ ቲንክ ሀሰንም እንደዛ ነገር ይሆናል። ሁለተኛ ሁለተኛ ኢንቦክስ ላይ መታችሁ ብልጨልሰናል ብል እንደዚህ ነው እንዳትሉ ነው። እሱን ያልኩት እኮ ይህንን እኮ ለእቃው ለምናምን ከሚለው አንጻር ነው እንጂ እኮ ለእንትኑ ይሄኛው ያለው ነገር አለ እንዳለ ማለት ነው። ግን በተቋም ደረጃ ያለው ነገር ያግዝሻል። ላይጠቅምሽ ይችላል፣ ግን ሊያግዝሽ ይችላል። ብዙ ሊጠቅምሽ ይችላል እና በዛ ተስማሚ። ያው አንዳንዴ እሺ ማለት ደግሞ ልመጅ እኔ አንተን ከምልክት ጋራ ዛሬ ቀን አውርተን ነበር፣ ከእሷ ጋር ተደዋውለን ነበረ። ምንድን ነው እሷ ጋር ያው ሊንዳ ያሳለፍበት ላይ ስናየው ጠንካራ ሰራተኛ በጣም የስራ ሰው ነኝ። ይሄ ነገር ድንገት ሀፕን ስላደረገ ነው በዚህ ደረጃ ላይ ያለች እና ያልተስማማናቸው ነገር እንዲያውበት ከእሷ ጋር ምንድን ነው እሷ አሁኑ በቃ የሆነ ወደ ስራ መግባት ነው የምትፈልገው። ወደ ተቀጥራ ምናምን መስራት ነው ተቀጥራ መስላት ነው የምትፈልገው። አያችሁ፣ ሰማችሁ? እኔ ስራ ነው የምፈልገው፣ መስላት ነው የምወደው ስላችሁ በመረጃና በማስረጃ ነው። ለሚጥሚጣ የሚችል ስራ ካለ እናፈላልግ። ይህን ስል ግን ስላ ነው የሚጠቅመኝ የተባለው ሳይሆን ስላቅጠሉ ያለውን ነገር ለእኔ ያወራችን ነገር ስላለ ከዛ ውጭ ግን መረዳት አልፈልግም። አይ ሃቭ እጅ፣ አይ ሃቭ እግር፣ አይ ሃቭ አይን፣ አይ ሃቭ ሜንታሊቲ። ሰው አልፈልግም። የስራው ወኔዋ ስለያዛት ያስለቀጣል።
ትችላለች። እንደ ተጨማሪ ከሆነ እሱማ ሁል ጊዜ እየተረዳሽ አትኖርም። እሱ ደግሞ ስራ ማፈላለግ ምናምን ደግሞ እዛ ኢትዮጵያ ያሉ ሰዎች ደግሞ ፋንታ ነው ራሱ የሰዎች ፋንታ ነው። ምን አልጊ ነው ምትል? እኔም ከሰማው ዝም አለ። ምን ልሁንላችሁ? ወይ ምን ትሆኑልኝ? ወይ ምን ልሁንላችሁ? እስቲ ንገሉ። እኔን ተናግሎ ከሆነ ዋሂድ ጠይቁት። ሊንዳን ነው ወይ ብልብላው ሰልመው ስላልቻሉ አሁን ከፍለዋል ጭንብላቸውን ገለጥንባቸው ብሎ የተናገለው እኔን ከሆነ ጠይቁት። አዎ ሊንዳን ነው ይበላችሁ፣ በአፉ ይበላችሁ። ይኸው ሰምታችኋላ። ሌላ የተናገለው ሰው ካለ የኔን ፎቶ እየለጠፋችሁ ይዛችሁ አትዙሉ። አልፈልግም። እኔ ምኑኝ ነው የምትሉኝ? ተቀበይና አንቺን ላይሆን ይችላል። ኤግዛክትሊ እኔ እኮ የሚገልመኝ ማለት ነው እዚህ ጋር ያሉ ሰዎች የሚናገሉት ንግግር ነው የሚገልመኝ። ላይክ እናንተ ተከታዮቹ ናችሁ እኮ የምታሞቁት ማለት የምታባብሱት እናንተ ናችሁ፣ ማንም አይደለም። ምን አልጊ ነው የምትሉኝ? አላቅም ወላሂ። ግን ብቻ አላልፍም። እኔ ባልፍ ማለት ነው ከባሌ ባልፍ ጓደኞቼ ባልፍ ምናምን እንጢቅ ቢን የለን ነበልም ሆነው ግን ከነሱ አላልፍም። ወላሂ ከነሱ አላልፍም። የፈለገ ቢቸግለኝ ከነሱ አላልፍም። አንድ የምነግላችሁ እውነት እሱን ከዛም ሆለኛ አይችል በጣም መልካም ሰዎችን እኔ እስልምና ውስጥ ገብቼ አብላሂማን፣ ሀሰኖን፣ አሲያን፣ ኡስማኖቪችን ምናምን በጣም መልካም ሰዎችን አውቄበታለሁ። ከእነሱ ማለት ነው አላልፍም። እዚህ ሶሻል ሚዲያ ላይ መጥቶ ትልፍ የሚያስበላኝ፣ የሚያስጠይቀኝ፣ የሚያሰበስበኝ አንዴ ታመሜ እኮ አልተኛውም ወገን፣ አልተኛውም። ታመሜ ተኝቼ አቅም አቶኝ መነሳት ባልችል ምናልባት እልዱኝ ብዬ ልመጣ እችል ይሆናል። ግን ደግሞ አልሐምዱሊላህ ታመሜም ደግሞ እናንተ ጋር አልመጣሁም። እኮ ወላሂ ላዚም ታመሜ አልመጣሁም። ብቻ አላውቅም። ግን ከዚህ በኋላ ግን ኢንቦክሴ ላይ እንደዛ አይነት ነገር እዚህ ኮመንቴ ላይ እንዳትጽፉ። ወላሂ ለአላህ ብዬ ወዳችኋለሁ። ከዚህ በኋላ እዚህ ቦታ ላይ ብትጽፉ ብሎክ ነው ማደልጋችሁ። እስከዛ ላይ ላይክ እንደዚህ ማስለጃ አውጥቼ ምናምን አሰምቻችሁ አላውቅም አይደለ? በአፌ ነው እኔ አልፈልግም ብያለሁ ምናምን ላይክ ከወንድሞች ጋር ሊያወላሁትን ወሌ አምጥቼ አደባባይ ላይ ማስጣት ስለማልፈልግ። ግን ከዚህ በላይ ክብል የሚነካ ነገር ግን ደስ አይለኝ። አሁን በጣም ፈልዘን ክብል እያጣችሁ ነው። ወላሂ ላዚም በጣም ክብል እያጣችሁ ነው። ሰው እንዲህ ፈልዘን መጥቶ እንዲናገራችሁ ትፈልጋላችሁ። እኔ አልፈልግም። አሁን ከወንድሞች ጋር እንደዚህ ተሰባስቤ ያወላሁትን ንግግር ሊከልድ ይዤ መጥቼ ማሰማት ምናምን አልፈልግም። ከወንድሞች ጋር የተጻጻፍኩትን ጽሁፍ ምናምን ይዤ መጥቼ ማሳየት አልፈልግም። እኔ ወንድሞቼ ናቸው፣ በላይ ለላ እስከ መጨረሻ ወንድሞቼ ናቸው። ነገ ጠዋት እኔ የሆነ ነገር ብሆን ቀድሞ ሊደርሱ የሚችሉት እነሱ ናቸው። ቢጠሉኝ ማለት ነው። ሙስሊም እህታቸው እስከሆንኩኝ ድረስ ግዴታቸው ነው። እኔም ግዴታዬ ነው። ስለዚህ ምን ይሆን ነው የምትሉት ነው? ላይክ ባፌ ነገልኳችሁ አልገባም አላችሁ። አሁንም ሌላ ወሊያችሁን ቀጥሉ። አሁንም እንደዚህ አይነት ሌሎች ማስለጃዎች እያመጣው ለጥፍላችኋለሁ። ማባላት ነው የምትፈልጉት እናንተ፣ ሰው ከሰው ማባላት፣ እንደዚህ ማገናኘት ነው የምትፈልጉት። እኔ ደግሞ አልፈልግም። የወንድሞች የእህቶች አይብ ይዤ መጥቼ እዚህ ጋር ማውጣት አልፈልግም። ይሄ ስነስርዓት እኔ አላደግኩበትም። ክርስትና ላይ ሆኜ አላደግኩበትም። እስልምና ላይ መጥቼ ይሄ ስለምባል እንዲኖረኝ አልፈልግም። የማልፈልገውን ባህል እየሰጣችሁኝ ያላችሁት